ወደድንም ጠላንም ልጆቻችንን የምናሳድገው ዝም ብሎ ባዶ ስፍራ ላይ አይደለም፣ ቫኪዩም የሆነ ስፍራ ላይ አይደለም። ወይኛ እንቀርጻቸዋለን ወይም ሌላ የሚቀርጻቸው አካል አለ። ከሁለት አንዱ ነው። መሃል ላይ ዝም ብለው ባዶ የሚያድጉበት አይደለም። የሚበላውንና የሚጠጣውን ልጅ ካገኘ የራሱ ጉዳይ የምንልበት ዘመን ላይ አይደለም ያለ ነው። አይናችንን ከነርሱ ዞር ካደረግን መልሰን ስናያቸው እማናውቃቸው እስኪመስሉን ድረስ ዓለም ሊለውጣቸው ይችላል። ዲያብሎስ ሊለውጣቸው ይችላል። ስለዚህ እኛ መቅረጽ አለብን። አሁን ጥያቄው ምንድነው? በምንድነው የምንቀርጻቸው? ይሄን ዓለም እንዲመስሉ በማድረግ ነው ወይስ በምንድነው የምንቀርጻቸው? ለኔ ትልቅ መሳሪያ አድርጌ ያየሁት የቀደሙት አባቶች በእውቀታቸውም በመንፈሳዊ ሕይወታቸውም በየትኛውም ሁኔታ እርግጥ ነው በ21ኛው ክፍለ ዘመን አልነበሩም፣ ግን አዋቂዎች ነበሩ፣ ምሁራን ነበሩ፣ ተመራማሪዎች ነበሩ፣ እንደገና ደግሞ መንፈሳዊያን ነበሩ። እነዚህ አባቶች የተቀረጹበትን መንገድ ሳይ ከነሱ የተሻለ ሮል ሞዴል የሚሆን ከነርሱ የተሻለ አብነት የሚሆን ሌላ አላየሁም።